ሁለተኛ ጴጥሮስ 3 ላይ እንደዚህ ይላል ኢየሱስ ይመጣል ኢየሱስ እየመጣ ነው ሲባል ሰዎች እንዴት እንደሚዘብቱ ስሙ በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባጆች በመዘበት እንዲመጡ ይህን በፊት ወቁ እነርሱም የመምጣቱ ተስፋ ቃል ወዴት ነው አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ይኸው እንዳለ ይኖራልና ይላሉ አያችሁ አይደለ ከአባቶች ጀምሮ ይመጣል እየተባለ እየተሰበከ ነው ታዲያ የት አለ የሚመጣው የት አለ ታዲያ አባቶች ሰብከው ሞቱ የኛ አባቶችም እንደገና ሰብከው የሉም እኛ ደግሞ አሁንም ኢየሱስ ይመጣል ይያልን ነው የት አለ ብለው ምን ያረጋሉ ይላል ይዘብታሉ ይላል መምጣቱን የሚያዘናጉ ሰዎች ኢየሱስ ግን ለሁሉ ይመጣል እንዴ ለአንዳንዱ ይመጣባቸዋል ለአንዳንዱ ይመጣላቸዋል አያችሁ አይደለ የሚመጣባቸው ሰዎች አሉ የሚመጣላቸው ሰዎች አሉ የሚመጣላቸው የራሱ ለሆኑት ሃሌሉያ በበሩ በኩል ለመግባት ልብሳቸውን በደሙ ለሚያጥቡት ለነሱ ወይኔ መጣልኝ ይላሉ ለሌሎቹ ግን ወይኔ መጣብኝ ይላሉ ምክንያቱም እኩል አይመጣ ኢየሱስ ጌታ ነው ለምንድነው ታዲያ ኢየሱስ እንደዚህ እየተባለ ለምንድነው ኢየሱስ እየተነገረ እስካሁን ድረስ ለምን መምጣቱን አዘገየ ብላችሁ ጠይቃችሁ አታቁም ለምንድነው ኢየሱስ የማይመጣው የሁሉ ዘመን ቅድስና ያደረግን የሁሉ ዘመን በፊቱ የተመላለሰ ወንጌል ለዓለም ሁሉ ተሰብኳል ለምንድነው ኢየሱስ የማይመጣው ስትሉ ሁለተኛ ጴጥሮስ አሁንም ምዕራፍ 3 ቁጥር 9 ላይ ይናገራል ምን ይላል ለአንዳንዶች የሚዘገይ እንደሚመስላችሁ ጌታ ስለ ተስፋ ቃሉ አይዘገይም ነገር ግን ይላል ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ለምንድነው ያልመጣው እየታገሰ ሁሉም ወደ ንስሐ እስኪዞር ድረስ እየታገሰ ለሚጠፉት እየታገሰ እንጂ መምጣት አቅቶት አይደለም አሁን በዚህ ሰዓት መለከት ሊነፋ ይችላል አሁን በዚህ ሰዓት ከሰማይ ላይ ታላቅ ታምራትን ልናይ እንችላለን ኢየሱስ ሊመጣ ይችላል ነገር ግን ለምንድነው የዘገየው የመምጣቱ ምስጢር ለምንድነው የቆየው እየታገሰ ጫት ቤት ላሉት ይታገሳል በመዝሙት ስፍራ ያሉትን እየታገሰ ወንጌል እስኪሰበክ እየታገሰ እኛ ግን እውነተኛውን ወንጌል እየሰበክን ነው ወይ አይደለም እኛ ግን እውነተኛውን ወንጌል በምላሳችን እንጂ በህይወታችን ገና እየሰበክን አይደለም ወንጌሉ በኃይል እስኪሰበክ እየታገሰ ነው ወንጌልን በኑሮ እስክንሰብክ እየታገሰ ነው ትውልድ እንዲድን እየታገሰ ነው ከየትኛውም ዘመንና ሰዓት በላይ ባሁን ዘመን ክርስቶስ በክርስቲያኖች እየተሰደበ ያለበት ሰዓት ነው አይታችሁታል በየሶሻል ሚዲያ አይታችኋል ቃሉ መዘባበቻ ሆኗል ቃሉ መቀለጃ ሆኗል ሰዎች በእግዚአብሔር ቃል በእኛ ምክንያት መጽሐፍ ቅዱስ በእናንተ ምክንያት ቀኑን ሙሉ ስሜ በአሕዛብ ዘንድ እየተሰደበ ይውላል አይደለ በእኛ ምክንያት እየተሰደበ ያለበት ዘመን ላይ ነው ያለነው አሁን ኢየሱስ ጌታ ነው ኢየሱስ ጌታ ነው ለምን እንደሆነ ታውቃላችሁ ፎከሳችንን ስላነሳን አይናችንን ከክርስቶስ መምጣት ላይ ስላነሳን ከተጻፈልን ከላይ ተስፋ ላይ አንስተን ምድርን መስበክ ስለጀመርን ምድር ነው ስብከታችን ምድር ነው ንግግራችን ምድር ነው ዝማሬያችን ተሳካልኝ ተረመስኩ አመለጥኩኝ ወጣው ነው ይሄ ነው ዝማሬያችን አባቶቻችን በውጋት እየተሰቃዩ አባቶቻችን በዘይት እየተቃቀሉ ግን ሰማይን ያዩ ይደነቁ ነበር ለክርስቶስ መከራን መቀበል እንደ ሙሉ ደስታ እንደ እድል ይቆጥሩት ነበር አሁን ላይ ግን ለክርስቶስ መከራን የሚወስድ ሰው በሙሉ እንዲህ ነው የሚለው እኔ ለወንጌል ስንት ዋጋ የከፈልኩኝ ሴት ነኝ እኔ ለወንጌል እንዲያደረኩ ሴት ነኝ እንዲሆኛለሁ አባቶቻችን ይሄን እንደ ሙሉ ደስታ ነበር የሚቆጥሩት እንደ ክብር ነበር የሚቆጥሩት ኢየሱስ ጌታ ነው ስለዚህ ስብከቶቻችን ከእግዚአብሔር አይን ላይ ተነሳና ምድር ላይ ሆነ ስብከቶቻችን ዘማሪዎቻችን ሁሉ ምድር ላይ ሆነ እዚሁ የሚቀራው ነው ፋንታሳይዝ ምናረገው ምንዘምረው ምናደናንቀው ምድር ላይ የሚቀራው